ቀዳሜ መድኃኒታችን ኢየሱስ ክርስቶስ ምን አደረገልን ስንል ለኛ ሲል በመቃብር አደረልን። ምን ማለት ነው? ቀዳሜ ስዑር፣ ቀዳሚት ስዑር ማለት ሞት የተሻረባት ዕለት ማለት ነው። ለኔና ለናንተ ሞት የተሻረባት ዕለት ቀዳሚት ናት። ጌታችን ኢየሱስ ክርስቶስ በአካለ ነፍስ ሲኦልን እየሰበከ በአካለ ስጋ ግን በመቃብር ውስጥ ስኩብ ሆነ፣ በመቃብር ውስጥ አደረ። ያም መቃብር እሱን የሚይዘው ሆኖ አይደለም፣ ለኛ ሲል መቃብር ሆይ በቃ ከእንግዲህ በኋላ ባንተ ውስጥ መበስበስ የለም ብሎ ትንሣኤ ዘጉባኤ ከመቃብር እንደምንወጣ ድንቁን ነገር ሊመሰክርልን ኢየሱስ ክርስቶስ ሙስና መቃብርን ሊያጠፋልን ስለኛ እነሆ በመቃብር ውስጥ ቀዳሜንም ያደረበት ዕለት ነው ወገኖቼ። ስለዚህ በቀዳሜ ስዑር ምን አደረገልኝ ጌታዬ ስንል ሞትን ደመሰሰልኝ፣ ሞትን ስለኔ ብሎ አጠፋልኝ። ቀዳሜ ለኔና ለናንተ ሞት የተሻረችበት ዕለት ነው። እሱ ንጉሳችን ነው። ንዑ ንስግድ፣ አዎ ኑ እንስገድ፣ ወደ ፈጣሪያችን ወደ ክርስቶስ እንለምን። ኑ እንስገድ፣ ወደ ንጉሳችን ወደ ክርስቶስ ቀርበን ይቅርታን እንሻ። ኑ እንስገድ፣ ወደ መድኃኒታችን ወደ ክርስቶስ ኑ እንለምን። ጌታችን ፈጣሪያችን የእግዚአብሔር ቃል ኢየሱስ ክርስቶስ በከበረች በድንግል ማርያም ልመና በቅዱሳኖቹ ሁሉ ልመና ፈጽሞ እንዲጠብቀን ኑ እንስገድ። መልካም ነገርን እንጀምር ዘንድ ፈቃድ ይሁንልን እንበለው። እስከ ዘላለሙም ድረስ አንተ የምትወደውን አስተምረን እንበለው። አዎ ያስተምረን፣ አዎ መልካሙን ይንገረን። አዎ የሁላችን አባት ስለኛ የሞተ ስለኛ መከራን የተቀበለ በመቃብር ስለኛ በከርሰ መቃብር ያደረ አዎ እርሱ ኃያሉ አምላካችን ኃጢአታችንን ይቅር እንዲል በደላችንን እንዲደመስስ ኑ ለኢየሱስ ክርስቶስ እንስገድ። ኦርቶዶክሳውያን የምትሰግዱለት እናንተ ናችሁ፣ የምትንበረከኩለት እናንተ ናችሁ። ዓለም ንቆታል። ያ ነቢዩ ኢሳይያስ እንደተናገረ በትንቢት 53 ላይ ቁጥር 8 ላይ ከትውልዱ ማን አስተዋለ ነው ያለው። ከትውልዱ ማን አስተዋለ እንደተቀሰፈ ቆጠርነው ነው ያለው።